በህይወት ጎላችን ላይ አቺቭ ልናረግ ፕላን ባደረግነው በፈለግነው እቅድ ባወጣንበት ነገር ላይ ቆራጥ መሆን አለብን። ማንንም ይሁን ምንም ከየትም ይምጣ ከየትም ሁሉ ጊዜም ቢሆን መረዳት ያለብን ነገር ምንድነው? እኔና ዓላማዬ ይቀድማሉ ብለን ቁርጥ ያለ አቋም መያዝ ያለብን። ምክንያቱም እኔና ዓላማዬ ነው ነገ የምንኖረው እንጂ ከጎኔ ያለው ሰው ይኖር አይኖር ማቀው ነገር የለም። እኔ ያለው እስካለው ዓላማዬ ደግሞ ከኔ ጋር ይኖራል። ያንን እርግጠኛ መሆን ያለብን። ይሄንን ተከትሎ የሚሄድ ሰው ነው የኛ ሰው። ዓላማችንን የሚያከብር ሰው ነው የኛ ሰው። ለዓላማችን፣ ለህይወታችን፣ ለመንገዳችን፣ ለጎላችን ሁሉ አቺቭ እንድናደርገው እንድንጨብጠው መዋጮ የሚያደርግ ሰው ነው የኛ ሰው፣ የሚወደን ሰው። አቁሚ አቁም እንዲያታርጊ የሚለን ሰው ሁለተኛ እንዳንሰማው ካጠገቡ መራቅ ብቻ ነው ያለብን። ምክንያቱም ህልማችን እንዳይሳካ፣ ዓላማችን እንዳይሳካ፣ የምንፈልገውን ነገር እንዳናገኝ ከጎናችን ሆኖ እንቅፋት የሚሆንብን ሰው ለራሱ በረከቱን በልቶ የኛን በረከት ሊበላብን ነው።